የአርቲስት ገነት ማስረሻ ሁለተኛ ልጅ ነው እሱ ባለው አዱኛ እኔ ለመሰከረውና ልናገረው ከምችለው በላይ የሙያ ሀብት አላት እናቴ ለ8 አመት ያህል ሆኖኛል ከናቴ ጋር በግላችን በሆነው የምሽት መዝናኛ ቤት ሰራ ከዛ በፊት ከአባቴ ጋር ነበር የሚሰሩት እኔ ደረስኩላቸው አባቴን ረፍት አድርግ ብዬ ተክቸዋለሁ ለእናቴ ምኞቴ ትልቅ ነው ይላል እሱ ባለው አዱኛ እንግዲህ ስለናቴ በመጀመሪያ እኔ ሁለት አይነት ሐሳብ አለኝ አንድ በእናትነት ደረጃ እናቴ ወርቅ እናት ነኝ በጣም ጥሩ እናት ናት ለቤተሰብ ጥሩ የሆነች ልጆቿን በደንብ ያሳደገች ትሁትና ጥሩ እናት ናት በመጀመሪያ በሙያ ደግሞ ስንመጣ በሙያ ደረጃ እኔ ለመሰከርና ለናገረው ከምችለው በላይ በጣም የሚገርመኝ ሀብት አላት የሙያ ሀብት አላት እናቴ በጣም በየሄደችበት ተመስክሮላት በየሄደችበት አስመስክራ በሙዚቃ በተለይ ደግሞ እንደዚህ በደራሲዎች ሙዚቃ ስትይዝ ሰከንድ ባለመቆየት በቃ ቶሎ የመቀበል ጭንቅላታ ይገርመኛል እኔ በጣም አንድ ዘፈን አንድ ግጥም አንድ ዜማ ቢያንስ አንድ ዘፋኝ ላይ 2 ወር 3 ወር ከዛም በታች ሊሆን ይችላል እሷ ግን በአጭር ጊዜ የመያዝ ብቃቷ ጉብዝናዋ ያላት ድምጽ ተስጦ ከምናገረው በላይ ነው እንጂ እኔም እንዴት በየመናገር እንደምችል አላውቅም በጣም እጅግ በጣም የማያልቅ ሀብትና ሙያ ያላት እናት አለችኝ እግዚአብሔርን እናመሰግናለን ገነትዬ እንግዲህ የመድረክ ስራ የመድረክ አያያዟ እንቅስቃሴዋ ድምጿ እንኳን ማይክ ይዛ ማይክ ባትይዝ ገነትዬ እርግጠኛ ነኝ አንድ አዳራሽ አስመስከራ መውጣት የሚችል ኃይል ያላት ዘፋኝ ናት ሰርግም ስትሰራ ለምሳሌ ያለ ማይክሮፎን ይዘው ከሚሰሩት ከባንድ ውጪ እሷ ተሰምታ ነው ከባንድ ውጪ ያላት ፓወር እግዚአብሔር ለሷ ያድሎ የሰጣት ፓወር የመድረካዊ እንቅስቃሴ ላይ በጣም ፐርፌክት ናት ተወዛወዛለች ትደንሳለች ጎበዝ ናት በቃ በጣም እኔ ምን ብዬልኝ ነገርሽ እንደምችል አላውቀውም ሁሉን አሟልቶ የሰጣት እናት አለችን ፈጣሪ በጣም አመሰግናለሁ ለወደፊቱ ለእናት ለአርቲስት ገነት ማስረሻ አንድ ጥሩ ነገር ሲተመኝላት ምን ብትባል ምን ትላለህ ለናቴ የቤተሰቡን እድሜ በአጠቃላይ ለናቴ ቢሰጥልኝ የመጀመሪያ ያስኔ እናቴን ማድረግና ማሳየት የምፈልገው አቅሜ በቻለ ልጅ ነኝ አቅሜ በቻለ ያፈለገችውን ነገር ሳላደርግላት ፈጣሪ እንዳይገልብኝ እና ያሰበችው ነገር ሁሉ እንዲሳካላት ለናቴ ምኞቴ
ይሻገራል ወንዝ ይሻገራል ወንዝ ይሻገራል አውዳመት የወገን ጉርሻን አውዳመት የእናት ቤት ያምራል የእናት ቤት ያምራል የእናት ቤት አውዳመት ተሰደው እንኳን አውዳመት መቼ ይረሱታል መቼ ይረሱታል መቼ ይረሱታል አውዳመት ባሉበት ሆነው አውዳመት ያስታውሱታል 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 ከክፉ ነገር ለጠበቀን አምላክ ይመስገን ለዛሬው ቀን አገር አለን ሳይለያየን ለከርሞ ቸር ያድርሰን ቡናው ተፈልቶ ሲቆረስ ድፉ ቁርጡና ጥብሱ ቆጮና ክትፉ ጠላ ቃሪቦ አረቂ ጠጁ ሁሉም ሙሉ ነው ሁሉም ዝግጁ የእኛስ ዓመት በዓል በጣም ይደንቃል በደስታ መንፈስ ልብን ይሰርቃል ለዚህ ያበቃን ፈጣሪ ያውቃል ለዚህ ያበቃን እስኪ እሱ ያውቃል ለዚህ ያበቃን ፈጣሪ ያውቃል ለዚህ ያበቃን እስኪ እሱ አሁን ወደ 9 አልበሞች 10 11 ደረጃ ደርሰሻልና በሙዚቃ ስራሽስ ያለው ለውጥ እንዴት ነው ያኔና አሁን ስታነጻጽሩ ምን ይመስላል በሙዚቃሽስ በሰለሙያሽ ሰለሙያ ደግሞ ምን መሰለሽ በፊት ስትነሽ ይዘሽም ትነሽና ያደርሽ ከፍ ያልሽ ያወቅሽ ምን ስትይ ህዝብ ምን ይፈልጋል ምን ያጣጥማል ምን ይጠላል ምን ይወዳል የሚለውን ዘሽ ትነሽ አሁን ብዙ ለውጥ አለ እንጂ ብዙ ለውጥ አለ መለውጥም አለ መሻሻልም አለ ሙያዬን ማለት ነው ያሻሻልኩኝ ያጎለበትኩኝ አሁን አምና የሰራው ዜማና ዘንድሮ የሰራው ዜማ አይደለም የዘንድሮ ደግሞ ህዝብ ይወስነው ህዝብ ሲሰማው ነው ያልወሰነም ህዝብ ሲያዳምጠው ይወስን ከፍ ብያለሁኝ አሻሽያለሁኝ ሙያዬን አሻሽዬ ቀርብ ያለው ብዬ ነው አሁን እኔ ማስበው ደግሞ ማሻሽያለሁ ገነት ዘፈን ስትዘፍኒ የሚከብድሽ ጊዜ አለ ለምሳሌ ያህል ዜማ ግጥም ያዝ ራሱ ድምጽ አወጣጡ በጣም ከደራሲዎች ከግጥም ደራሲ ከዜማ ደራሲ ጋር ብዙ ፍጭ ተዘፍኖ እኮ እንደዚህ እንደምሰሚው ዛሬ ተዘፍኖ በሳምንት ወይ በ15 ቀን የሚወጣ አይደለም ዘፈን ስትሰሚው በራሱ 3-4 አመት ነው የሚጨርስ አንድ ዜማ ለመያዝ እንግዲህ እግዚአብሔር ይመስገን ያው የዜማ ደራሲ ይመስክር የግጥም ደራሲ ይመስክር እንጂ ብዙማ ችግር አለ ብዙማ መቸጋገር አለ ቶሎ ያዜማ ፈጣሪውም እሱም ተጨንቆ ተጠቦ ነው የሚፈጥር ከሱም ብሎ አልፎ ደግሞ ለኔ ሲሰጥ ደግሞ እሱም ብዙ ይቸጋገራል እኔ ቶሎ ያለ መያዝ የመያዝ ብዙ እንትኖች አሉ ቀን መፍጀት አለ ምን ማለት አለ ዜማ ከጨረስሽ በኋላ ደግሞ ግጥም ጋር ደግሞ ለማዋሃድ ቢያንስ 3-4 አመት ነው የሚጨርስ ቶሎ እንዲሰዘፍነው ገበያ ላይ ሲወጣ ለኢትዮጵያ ህዝባችን መሆን ለማንም ቀላል ይመስላል ቀላል አይደለም ዜማ መስራት ማለት በራሱ እድሜ ያለው አንድ ሰው ተረግዞ የሚያድግበት እድሜ ነው ያለው አንድ ዘፈን ልጅ ማለት ነው ዜማ ልጅ ነው ይወለዳል እያደገ ይሄዳል እንደዛ ያለ ዳዴ ያለ ምን ያለ ነው እንደዛ ያለ ነው እንጂ እንደተፈጠረ ቶሎ ወጥቶ ህዝብ ጆሮ አይደርስም